ነገር የምፈልገው ፎቶ ስለተጸገዘገ የሰው ልጅ አይሞትም፣ የሰው ልጅ ምንም ነገር አይሆንም። ኤግዚስት ያደርጋል፣ እንቆማለን። አያችሁት አይደለም? ኤአይ አይደለም፣ ሪል ፐርሰን ነው። እቆማለሁ ብቻ እኔ ለመናገር የፈለኩት አይ ዶንት ኖ ይሄን ነገር እንደምንም አድርገን ማስተካከል አለብን። ገባህ አይደለ ቡቡ? እኔ አንተን ላስጨንቅ ፈልጌ አይደለም። አላውቅም ማረም ሰላም አለይኩም ወራህመቱላሂ ወበረካቱሁ። እና ተከበራችሁ ጉዲታ ጓደኞቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነው። ግን የምትቀርቡ ሰዎች እቺ ታዩ መከሯት ምንድነው ፍራንክ እንደሆነ ዜማቸው ነው። በፍራንክ ነው የሚደራደሩት። ግን የወደደው ሰው ማለት ነው ነገሩ ሲበዛ አውልቆ ተጣላት። ግን መመለሻው ይጨንቃታል። እሱ ደግሞ ለእሷ የሚጨክን አንጀት የለውም። እውነት የሴት አንጀት ነው አንጀቱ። ለምንድን ነው እንደዚህ የምትሆነው? ለምን ተነካው? ለምን ያን የጠላችሁን ሰው ደግሞ ለማስወገድ ተፈለገች እሱ ጋር መሆን አለባት። በቃ ያ ሰው ለማንፈልገው ሰው ተኛ ውስጥ እንዳይገባ ተፈለግን። በቃ ያን ሰው ማስወጣት እንችላለን። እኔ እንደምፈልግ ታውቃለህ። ሁለታችሁ ታረቁ። እኔ ከዚህ ነገር ልውጣ። ይሄ ነገር ታዩና ሎኝ አይደለም ሶሳይ ሲሪየስ ይወሮሽ ነገር እንዴ ነው ምን ላድርግ? ብሩክ አልገባህም እኮ ኤቭሪባዲ እኔ ላይ ነው እየፈረዳል። ኤቭሪዋን አንቺ ነሽ ጥፋተኛ፣ አንቺ ነሽ ልጆቹን ያለ እኔ ተለያይ ብያለሁ። እጅና እጅ ያጓትቻለሁ፣ አነቃቅያለሁ ወይ ኖ አይ ዲድንት። በፕራንክ በሚባል ነገር ተጀመረ፣ አለመግባባት ተፈጠረ፣ አለቀ። ከዛ እሷም የመረጠችውን መረጠች። ገባ አይደለም? በቃ እኔ ያናደደኝ እሱ ነው። ሄደሽ ለብሩክ ለምኝለት ብለ ይቅርታ ልታስብለኝ ከሞከረች በኋላ ይቅርታ ልል ሴት እያስታመመችው ነው። ሽታ ሞልተ ጠይቀው ልክ ስደርስ እንዲህ ጸጉሯን ይዘውና እሱም ችግር የለውም የሆነ ቆሻሻ እያነሳላት ነው ይባል ደንግጣ አይ ሶሲ እንደምታስቢው አይደል። እኔ ምን ማሰበኝ ምን ታውቃለች? እኔ ካሜራ ይዤ አንተና እኔ ካሜራ ይዘን አልጋ ላይ ተቀምጠን እያንዳንዱን ኤቭሪ ስቴፕ እያሳየን ባለጌታ ብለናል አይደለ? አልተውም አሁንም ድረስ እየተነሳ አልሰማም። ምን እንዳለኝ ታውቃለህ? ትናንት ለብሼ ሴት ጭራሽ ከእሱ ጋር የተኛሽበትን ልብስ አድርገሽ መጣሽ። ናፍቆኝ ነው አልኩት። በእርግጥ ናፍቀኸኝ አይደለም፣ ግን ልብስ እንደሚታጠብ ማወቅ የማይችል ሰው ነው እንግዲህ መሰለኝ። እኔ ልብስ አጥቤ ነው የማደርገው። ሞስት ኦፍ ዘ ታይም ላውንደሪ የተፈጠረው ውሃ የተፈጠረው እያጠብክ ሳሙናና ውሃ እያጠብክ እንድትለብሰው ነው አይደለ? ዳወዝ ደሪዘን እኔ ማንም ናፍቆኝ አይደለ። እኔ ከአቅሜ በላይ ነው። ጌታን እግዚአብሔርን አላውቅም። ብሩካይም ያለን ችግር ፍታ፣ በእግዚአብሔር ፍታ። እኔን ከዚህ ነገር ላይ አውጣኝ። መሀል ቤት ሆኜ ማለት ተሰቃዩ ነገር ሊፈታ ቻለም እኮ እኔ ለምን እንደዚህ አይደለም። አንቺ ተነሱ ውስጥ መጀመሪያ አንተ የማትወደውን ነገር ታደርጋለህ። መጀመሪያ እናንተ አንዲት ነገር በህይወታችሁ የማትፈልጉት ነገር ካለ በቃ ማስወገድ ነው። ሀይሜ ደግሞ ይሄን ነገር ማለት አለባት። ይሄ ነገር እንዲህ የማትወደው ሰው መራቅ ተፈለገ ሀይሜ ከብሩክ ጋር መሆን አለባት። ምከሯት። ምንድነው እንደዚህ? እኛ ለጥላት እኮ ቦታ ተሰጠን። ብዙ ነገር ማድረግ ይችላል፣ ብዙ ነገር ማለት ነው። ግን ራሳችን ብንጎዳም ብንምንም ብንል ግዴታ ያንስ ራሳችን ማድረግ አለብን። ጨርሱና ከዛ ከኔ ጋር ታወራለሽ። ከአንቺም ጋር ላውራ ከሱም ጋር ላውራ። ሃይሚኒ በባህል ቤት እየተሰቃየሁ ነው። መቤቴን ነው የምልሽ። እኔ ትናንትን ሲጀመር ማውራትም አልፈልግም አይደለም። ስለ ዳንኤል ማውራት አልፈልግም። ምንም ሳንናገር ለምንድን ነው ለሌላ ነገር ባለፈው እንደዛ አድርገሽኝ ሄደሽ ለመጣት የራሷ ክብሬሽ ነው። እሱማ ገባኝ። ይቅርታ ተናድጄ ነው። ንዴት ላይ ነበርኩ። ገባሽ አይደለ? አንቺ ንዴት ላይ ሆነሽ ብዙ ነገር ስትናገሪ ዝም ብዬ አይደለ? አሁን እኔ ንዴት ላይ ነበርኩኝ፣ ገፈተርኩሽ። ይቅርታ አንደኛ
ጥፋቴ ነው። ሁለተኛ እኔ ሀሳብሽ ምንድነው? ሃይ አይደለም ኢን ጀነራል ሀሳብሽ ምን ከብሩክ ጋር ስላለውና ከዳንኤል ጋር እኔ የዳንኤል ሀሳብ ግልጽ ስላልሆነልኝ ነው። ገባሽ አይደለ? ግልጽ እየሆነልኝ አይደል? አይደለም ስሉ ማወቅ የምትፈልጊው ምንም ግልጽ እኔ በላይ እኮ ከአንቺ ጋር ነው እየተገናኛችሁ እያወራችሁ ያላችሁ። እሱን ልጠይቂኝ ነው ጠራሽው? ያ በብሩክ ፊት ማለት ነው። አይ በብሩክ ፊት የማይጠራሽ አብራችሁ እኔ ሄድላችኋለሁ ወይ ነገራችሁን ፍቱ። ከዛ እንደዚህ አይነት ነገር ላይ ካሁን በኋላ መግባት አልፈልግም። ገባሽ አይደለ? እና እሱ ጨርሰናል። አልጨረሳችሁ እና ሀራሃይ እሰይ ጨርሰና እያልሽ ልቅስ አይውት ምንድነው? ለጥላት ሰው ቦታ ይሰጣል እንዴ? ራሱ ሰው የራሱ ማድረግ ነው እንጂ አረች ልምከሯት እሰይ ዘመድ የሆናችሁ ሰው ይመከሯት። ይቺ ልጅ እውነት የራሷን ህይወት ለሌላ ሰው እየሰጠች እንደሆነ አልገባትም። ምንድን ነው ግን ለሚሆነው ነገር ማስተካከል አለባት። በእውነት ነገ ጧት ይቆጫታል። ነገ ጧት ዋጋ የሚያስከፍላትን ነገር መስራት የለባትም። በጣም ህይወት ከባድ ነው። ህይወት እንዲያሰብናት አይደለም እኮ አሁን ባለፈው ዱባይ ሊሄድ የተወሰነ በላይ ያን ኩላ ለቀሰች። አሁን ምንድን ነው እንደዚህ የሚያደርጋት? ለምን በእውነት ደግሞ ብሩክ እናፈር ነው አይችልም። ምከሯት ወይም የምታስተካክልበትን ወይንም እሱ ጋር የምትመካከርበትን ማድረግ አለባት። እውነት ይቆጫታል ነገር ነው። ምናምን አሁን በቃኝ። ገባሽ? ደክሞኛል። አይ በዝባልኝ ሁሌ መጣላት አይሰለችም እንዴ? ስለሚሰለች እኮ ሰለቸኝ። እኔ ደግሞ ከዚህ ነገር ላይ ወጣሁኝ። ገባሽ? እኔ የሆነ ሞኝ አይደለሁም ወይ እንጂ አይደለሁም። እኔ ላይ እንደዚህ የምትሆኑ ምንም አልፈልግም። እኔ ምን አደረኩ እንዴ? እኔም እኮ ተጨቅጭቄ እኮ ነው የሰራሁት አይደለ እኮ ተጨቅጭቀሽም ሆነ ምንም ሆነ ከዛ በኋላ ግን የሚያረጋቸው ነገሮች ለይቅርታ የሚያቀርቡ ሳይሆን የሚያናድዱ ናቸው። ስለዚህ እኔ ከዚህ በኋላ በቃኝ፣ አልፈልግም። ፈትቼ ጨርሻለሁ። አሁን ስለ ብሩክ ታወሪኝ ነው ወይ ስለ ዳን ጠይቂኝ? አይደለም በቃ ሁላችንም በቃ ከናኒ
እንዳለሽን ነገር ጨርሺ፣ ከጋለሽን ነገር ተመለሺ። እኔም ከእናንተ ልውጣ አልግባ። ምን ላድርግሽ? ከዚህ በላይ እኔ ምንም አድርጌ አላልኩሽም እኮ። እኔ እኮ በቃ አትጥሩኝ አልፈልግም። በቃ ለዚህ ጉዳይ ከሆነ የምትጠሪኝ በቃ ተይኝ እንዴ። ታረቂና እኔ በእናትሽ ከእንደዚህ አይነት ነገር ላይ ለምንድን ነው የምታስጨንቂ? እናንተን ካወኩ በኋላ ከሳ እውነት በጣም ነበር ጉበት ወንደል ያልኩ ነበር። አሁን ከሳ ኧረ እባክሽ ሄዶ እኔ ስለሱ አይመለከተኝም። ስላንቺ መክሳት ስላንቺ መጥቆር አይመለከተኝም። ከከሳሽም ከጠቆርሽም ከዳኒ ጋር ባለሽ ኬዝ ሊሆን ይችላል። ማማን ደግሞ ሌላ ኬዝ ካለሽ ተናገሪ እንጂ እኛን የሆነ ነገር ለማድረግ እንዳትሞክሪ። የምሬ ማንንም አልሞክርም። ከዚህ በኋላ ደግሞ ስለ ብሩኬ ልታወሪኝ እንዳትጠሪ ካሁን በኋላ ማለት ነው። አንጠራሽ ገባሽ አይደለ? ራስሽ አጣልተሽ ለማድረግ ትሞክሪያለሽ። ራስሽ አይደለም ያጣለው ብሩሽ አንከኔታ ያጣላሽ። እሺ ገባሽ አይደለ? አንቺ ነሽ